ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ በተለይ ሰዎች በተለያየ ምክንያት የጥርስ ፍንጨት ሊኖራቸው ይችላል። ይሄንን ፍንጭት ወይም ደግሞ ፊት ለፊት ላይ ያለን ጋፕ ወይም ደግሞ በሕክምና ቃሉ ዲያስቴማ ብለን የምንጠራውን ክፍተት እንዴት መሙላት ይቻላል? ምን አይነት የሕክምና አማራጮች አሉ? የትኞቹ የሕክምና አማራጮች ከየትኞቹ የተሻሉ ናቸው? በዚህ ዝግጅት እንነጋገራለን። አንድ ሰው በዘር ወይም ደግሞ በተለያየ ችግር ምክንያት የጥርስ ክፍተት ሊኖረው ይችላል። በዘር የሚተላለፉ የጥርስ ክፍተቶች እንደዚሁም ደግሞ የጥርስ ያቋቋም እንዲሁም ደግሞ የጥርስ መጠን ልዩነት እንደዚሁም ደግሞ የተለያዩ የሰዎች ባህሪያት ለምሳሌ ምላስን ጥርስ ላይ መግፋት እንደዚሁም ደግሞ የተለያዩ ነገሮችን ወይም ደግሞ ዲቫይሶችን በጥርስ መካከል ለመክተት መሞከር እንደዚሁ የሚነከሱ እንደ ሚስማር ያሉ ነገሮችን እንደ ስክሪፕቶ ያሉ ነገሮችን በተደጋጋሚ መንከስ ለክፍተት ወይም ደግሞ የጥርስ አቀማመጥ በጊዜ ሂደት ለውጥ እንዲኖረው ያደርጋል። ይሄ ችግር ሰዎች በተለይ ለረጅም ጊዜ በተለይ ፍንጭት ወይም ደግሞ ክፍተት እንደ ውበት ይታይ ነበረ በሀገራችን። እንደዚሁም ሌሎች አካባቢ ክፍተትን ብዙም ያን ያህል አይጨነቁበትም። ነገር ግን የሕክምና አማራጮች መኖራቸው እንደዚሁም ደግሞ የጥርስ ክፍተት መኖር ከሌሎች ሰዎች የተለዩ ወይም ደግሞ ችግር እንደሆኑ ሰዎች ስለሚረዷቸው እንደዚሁም ደግሞ ክፍተቶቹ የሚያስከትሏቸው የንግግር ለውጦች እንደዚሁም ደግሞ እይታ ላይ የሚያመጡት ለውጥ በተጨማሪም ደግሞ ፔሪዮዶንታል ዲዚዝ ወይም ደግሞ የድድ እንዲሁም ደግሞ የጥርስ አቃፊ የጤና ችግሮችን ከማስከተሉ ጋር ተያይዞ ሰዎች እነዚህ ክፍተቶች እንዲሞሉላቸው ይጠይቃሉ። እነዚህ ክፍተቶች የሚሞሉባቸው አማራጮች አሉ። የመጀመሪያው አማራጭ ዴንታል ቦንዲንግ ብለን የምንጠራው ወይም ደግሞ ኮምፖዚት ሬዚን ብለን የምንጠራው የህክምና አማራጭ ነው። ይሄ ኮምፖዚት ብለን የምንጠራው በክሊኒክ ውስጥ በጣም በአጭር ሰዓት ውስጥ ክፍተትን ለመሙላት የምንጠቀምበት መንገድ ነው። ይሄ አንድ ታካሚ ክሊኒክ ውስጥ ከመጣ በኋላ ከሐኪሙ ጋር በሚኖረው ኮንሰልቴሽን ወይም ደግሞ ሐኪሙ ያለውን የህክምና አማራጮች ካስረዳ በኋላ ታካሚዎች ይህንን ሊመርጡ ይችላሉ። ይሄ ኮምፖዚት ሬዚን ማቴሪያሎች አንደኛ ርካሽ ናቸው፣ ሁለተኛ በአጭር ጊዜ ለውጥ ያመጣሉ። እንደዚሁም ደግሞ ከለር ማች ማድረግ ይቻላል። ያ ማለትም አጠገብ ካሉት ጥርሶች ጋር እንዲመሳሰል ማድረግ ያስችላል። የእነዚህ ኮምፖዚት ሬዚን ማቴሪያልስ ችግራቸው ወይም ደግሞ የጎንዮሽ ችግራቸው ወይም ደግሞ ከሌሎች አማራጮች ደካማ የሚሆኑበት አንደኛ በጣም ለአጭር ጊዜ የሚቆዩ ናቸው። እንደዚሁም ደግሞ የከለር ለውጥ ሊያመጡ ይችላሉ። በተለይ እነዚህ የኮምፖዚት ሬዚን ማቴሪያልስ ለረጅም ጊዜ አይቆዩም፣ ክራክ ሊያደርጉ ይችላሉ። እንደዚሁም ደግሞ በራሳቸው ጊዜ ሊነቀሉ የሚችሉበት አጋጣሚ አለ። በተለይ የስፔሱ ወይም ደግሞ የክፍተቱ መጠን ከፍተኛ ሲሆን እነዚህን ማቴሪያሎች አንመርጥም። ነገር ግን ታካሚዎች በገንዘብ ወይም ደግሞ ፋይናንሻሊ እነዚህ የሚጠይቁት የህክምና ገንዘብ ወይም ደግሞ ብር ብዙም አይደለም። እንደዚሁም ደግሞ በጣም በአጭር ጊዜ ውስጥ ወይም ደግሞ በክሊኒክ ውስጥ በ20 በ30 ደቂቃ ውስጥ ይህንን ነገር ሙሉ ለሙሉ ወይም ደግሞ ክፍተቱን መዝጋት የሚቻልበት ኦፖርቹኒቲዎች አሉ። ስለዚህ ታካሚዎች እነዚህን ሊመርጡ ይችላሉ። ሌላው አማራጭ ብሬስ ነው። ብሬስ በተለይ ትልልቅ ክፍተቶች ሲሆኑ እንደዚሁም ደግሞ ታካሚዎች ጊዜያዊ ነገር የማይፈልጉ ከሆነ እንደዚሁም በተጨማሪ ለረጅም ጊዜ የብሬስ ህክምናቸውን መከታተል የሚችሉ ከሆነ እነዚህን ክፍተቶች መዝጋት ይቻላል። የብሬስ ህክምና በጣም ኢቮልቭ እያደረገ ያለ ወይም ደግሞ ለውጥ እያመጣ ያለ የህክምና አማራጭ ነው። በተለይ ትራዲሽናሊ የምናውቃቸው የብረት እንደዚሁም ደግሞ የሴራሚክ ብራኬቶች አሉ፣ እነሱን መጠቀም ይቻላል። እንደዚሁም ደግሞ ተርሞፕላስቲክ ፖሊመርስ ብለን የምንጠራቸው ወይም ደግሞ ክሊር ወይም ደግሞ ኢንቪዚብል ብሬስ ብለን የምንጠራቸው ወይም ደግሞ የማይታይ ብሬስ ብለን የምንጠራው የህክምና አማራጭም አለ። እነዚህም አማራጮች በቀላሉ እነዚህም ቦታዎች ወይም ደግሞ ክፍተቶችን ወይም ደግሞ ፍንጭቶች፣ ነገር ግን የብሬስ ህክምና ጊዜ ይፈልጋል። እንደዚሁም ደግሞ ውጤቱን ለማየት ተጨማሪ ጊዜ ያላቸው ሰዎች መሆን መቻል አለባቸው። እንደዚሁም በክፍያ ወይም ደግሞ በፋይናንስ አንጻር የተሻለ ወይም ደግሞ ከፍ ያለ የብር መጠን የሚጠይቅ ህክምና ነው። እነዚህ ህክምናዎች በተለይ ትራዲሽናል ብሬስ ወይም ደግሞ ፕላስቲኮቹን እንደዚሁም ደግሞ ሴራሚኮችን ሰዎች በተለያየ ምክንያት በገንዘብ እንደዚሁም ደግሞ በፍጥነት የሚመርጡበት መንገድ ይለያያል። ለምሳሌ ተርሞፕላስቲክ ብለን የምንጠራው ወይም ደግሞ የማይታይ ብሬስ በጣም በአጭር ጊዜ ነው ችግሩን ፊክስ የሚያደርገው። እንደዚሁም ደግሞ ሰዎች እነዚህን የብሬስ አማራጮች የሚያደርጉ ከሆነ የሚፈልጉትን ምግቦች መመገብ ይችላሉ። እንደዚሁም ደግሞ ለማጽዳት በጣም ቀላል ነው። ነገር ግን ሜታል እንዲሁም ደግሞ ሴራሚክ ወይም ደግሞ ኮንቬንሽናል ብሬስ ብለን የምንጠራቸው
ሰዎች ይህንን ሲያደርጉ በጣም ምግባቸውን መጠንቀቅ ያስፈልጋል። የአፋቸውን ንጽህና በከፍተኛ ሁኔታ መጠበቅ ይኖርባቸዋል። አለዛ በጣም እጅግ አስቸጋሪ ሁኔታዎች ሊኖሩ ይችላሉ። ስለዚህ እነዚህንም ታሳቢ ማድረግ ያስፈልጋል። እንደዚሁም እነዚህ ሰዎች ወይም ደግሞ ብሬስ የሚያደርጉ ሰዎች ተጨማሪ ጊዜ ያስፈልጋቸዋል። ሌላውና የመጨረሻው አማራጭ ቬኒርስ ብለን የምንጠራቸው ናቸው። እነዚህ ቬኒርስ ብለን የምንጠራቸው በጣም ቀጭን ጥርስ ላይ ተለጣፊ እንደዚሁም ደግሞ የጥርሳችንን ክፍል በተወሰነ ደረጃ በመነካካት ወይም ደግሞ የላኛውን ክፍል በመቅረጽና በማንሳት የምንለጥፋቸው ማቴሪያሎች ናቸው። እነዚህ ማቴሪያሎች በጣም ብዙ አይነት ደግሞ እንደ አማራጮች ኢማክስ አሉ። አይነት ማቴሪያሎች አሉ። እነዚህ ማቴሪያሎች በጥንካሬያቸው፣ በውበታቸው እንደዚሁም ደግሞ አዴሽን ፕሮፐርቲ ብለን የምንጠራው ወይም ደግሞ የመጣበቅ ኃይላቸው የፋይናንስን ወይም ደግሞ የገንዘብን አቅም ይወስነዋል። እነዚህ ከነዛ ከኮምፖዚት ሬዚን ማቴሪያልስ በጣም ጠንካራ ናቸው፣ ከለር የማይቀይሩ ናቸው፣ እንደዚሁም ደግሞ በላቦራቶሪ የሚሰሩ ናቸው። ስለዚህ እያንዳንዱ ታካሚ ላይ በራሱ ጥርስ ቅርጽ ወይም ደግሞ በራሱ ጥርስ ክፍተት ተሰርተው የሚመጡ ናቸው። እንደዚሁም ደግሞ የሚጣበቁ ናቸው በተለያዩ መንገዶች። እነዚህ በጣም ለረጅም ጊዜ የሚቆዩ የሕክምና አማራጮች ናቸው። ቬኒርስ ለምሳሌ ከ10 እስከ 15 ዓመት በጥንቃቄ ከተያዘ ሊቆይ ይችላል። እንደዚሁም ደግሞ በተለይ ቬኒርስ አጠገብ ያሉ ጥርሶችን ወይም ደግሞ ራሱን የሚለጠፍበትን ጥርስ የተወሰነ መቅረጽ ወይም ደግሞ የላኛውን ክፍል ማንሳት ሊፈልግ ይችላል። ስለዚህ ይህንንም ታሳቢ ማድረግ ያስፈልጋል። ምክንያቱም ጥርሶቹ ላይ የሚመጣው ለውጥ ወይም ደግሞ በመቅረጽ የሚደረገው ነገር መመለስ የማይቻል ወይም ደግሞ ሪቨርስ ማድረግ የማይቻል ነገር ስለሆነ ታካሚዎች ይህንን ህክምናም ከመምረጣቸው በፊት ይህንን ማወቅ ይኖርባቸዋል። ስለዚህ አንድ ሰው እነዚህን የህክምና አማራጮች ከመምረጡ በፊት ማወቅ ያለባቸው ነገሮች አሉ። ለምሳሌ የክፍተቱ ሲቬሪቲ ወይም ደግሞ ክፍተቱ በጣም ትልቅ ከሆነ መጠቀም ያለብን አማራጮች የብሬስ ህክምና ወይም ደግሞ ቬኒርስ ነው። እነዚህ ቅድም የጠራናቸው እንደ ኮምፖዚት ቬኒርስ አይነቶች ወይም ደግሞ ኮምፖዚት ሬዚንስ ማቴሪያሎች ብዙም የማይቆዩ ለትልቅ ክፍተት የማይሆኑ ናቸው። ሁለተኛው ደግሞ አጠቃላይ የአፍ ሁኔታ ወይም ደግሞ የአፍ አጠባበቅና ታካሚ የሚመርጠው ሁኔታዎችን በጣም እጅግ ወሳኝነት አላቸው። ለምሳሌ የጥርስ ንጽህና ወይም ደግሞ የአፍ ንጽህና እንደዚህ በተለይ ጥርስ ላይ የሚጣበቁ እንደ ቦንዲንግ ቅድም እንዳልናቸው እንደ ኮምፖዚት አይነት እንደ ቬኒርስ አይነቶች እንደዚሁም እንደ ብሬስ አይነቶች በተለይ በቀላሉ ቆሻሻ ሊሰበስቡ የሚችሉ ነገሮች ናቸው። ስለዚህ በተለይ እነዚህ ቬኒርስ ማቴሪያሎች በጣም ከተሰሩ በኋላ በጣም ጥንቃቄ ያስፈልጋል። እነዚህንም ታሳቢ ማድረግ ያስፈልጋል። ሌላው ደግሞ ጊዜ ነው። በተለይ ታካሚዎች ጊዜ ከሌላቸው እንደዚሁም ደግሞ ጋፑ ወይም ደግሞ ክፍተቱ ትንሽ ከሆነ በቀላሉ በኮምፖዚት ሬዚን ማቴሪያል መድፈን ይቻላል ወይም ደግሞ ክፍተቱ መዝጋት ይቻላል። እንደዚሁም ደግሞ የተወሰነ ጊዜ ያላቸው ሰዎች ቬኒርን እንደ አማራጭ መውሰድ ይችላሉ። ብዙ ጊዜ ያላቸው ወይም ደግሞ እዛው አገር ወይም ደግሞ እዛው ቦታ ሆነው ክትትል ማድረግ ለሚችሉ ሰዎች ደግሞ የብሬስ ህክምናን እንደ አማራጭ መውሰድ ይኖርባቸዋል ወይም ደግሞ ይችላሉ። ሌላው ደግሞ በጀት ነው። በተለይ ቅድም እንዳልኳችሁ እንደ ኮምፖዚት ቬኒርስ አይነት የህክምና አማራጮች በጣም ርካሽ ናቸው። እነሱን የርካሽ ህክምናዎች ያው አንድ ህክምና ዋጋው ቀነስ ሲል ሌሎች የጎንዮሽ ወይም ደግሞ በቀላሉ ችግር ሊደርስበት የሚችል የህክምና አማራጭ እንደሆነ መጠርጠር ያስፈልጋል። ስለዚህ እዚህ በተለይ እንደ ኮምፖዚት ሬዚን ማቴሪያልስ በቀላሉ የሚሰበሩ ቢሆንም ግን ርካሽ ናቸው። ስለዚህ እንደዚሁም ደግሞ ቬኒሮች ውድ ናቸው። እንደዚሁም ደግሞ የብሬስ ህክምና ሆነው የማይታዩ የብሬስ አይነቶች በጣም ውድ ናቸው። ስለዚህ እነዚህን ነገሮች ሰዎች ከመምረጣቸው በፊት የትኛውን የህክምና አማራጭ መውሰድ አለብኝ የሚለውን ከመውሰዳቸው ወይም ከመምረጣቸው በፊት እነዚህን ነገሮች ማወቅ እጅግ በጣም አስፈላጊ ነው። እንደዚሁም ደግሞ በተለይ እነዚህ ህክምናዎች የክፍተት ወይም ደግሞ ዲያስቴማን መዝጋት ኤስቴቲክ ኮንሰርን አላቸው ታካሚዎች ወይም ደግሞ የህክምናውን ሁኔታ የሚፈልጉት ሰዎች የሚታይ እይታ ላይ በጣም ቆንጆ ለውጥ እንዲመጣ ይፈልጋሉ። ስለዚህ ከሐኪማቸው ጋር በደንብ ተቀራርበው መነጋገርና የትኛውን የህክምና አማራጭ መውሰድ እንዳለባቸው በደንብ ማውራት ይኖርባቸዋል።